ያቤት ባክ ተረጋጋ መሞት አትችልም አንተማ ትሰማኛለህ በፍጹም መሞት አትችልም መልሶቼ ሳመልስልኝ አትሞትም ምን ላድርገው ደውይ ቤት ደውይና በፈልጊ ለቤት በፈልጊ ለናታን ደውይ የሰማሁት ነገር እውነት መሆን አለመሆኑን አረጋግጭልኝ ማለት ቆይ እንደዚህ ስትሆን የነበረው የኔን ቤተሰቦች በሚመለከት ጉዳይ ነው ወንድሜ ምን ሆነ ቢኒያምን አስገደልከው ቆይ ማን ነው የሞተው ትሰሚኛለሽ የምልሽን ብቻ አድርጊ ደውይ እሱ ስልክ እሺ ወይ ቤዝ ቤት ውስጥ ምንድን ነው የተፈጠረው ማን ነው የሞተው ቆይ ይወጥቲ ላሽ ቤዚ ስልክ ታውሪ ነው እንዴ ለምን እንደሆነ አላውቅም እንዴ ስትታይ ጭራሽ የባላባት የሞተበት አትመስይም አንቺ ሴትዮ ቆይ ችግርሽ ምንድነው ያለንበት ውጥረት አይታይሽም እንዴ አሁን አስቸኳይ ስልክ ላወራ ነው ኤፉ ያለሽ ቤዝ ምንድነው የሰማሁት እባክሽ ውሸት ነው በይ እሱም ማለት አልችልም ለናታን ደውለውለት አባቱ እንደሞተና እናትየው እንደጠፋች ነገሩት ቤዝ ናታን ይሄን ነገር መቋቋም አይችልም አባቱ አንድ እንኳን ልጅ ሳይወደው ነው የሞተው ማልቀስ ያለበት ለምን እንደሆነ እንኳን የሚያውቅ አይመስለኝም ጽስ እንዴት ናት ለሷ መንገር አልቻልንም ምን ማድረግ እንዳለብን ራሱ ግራ ገብቶናል ቆይ ግን ላንቺ ማን ነገረሽ ሉሊት ነች አይደል በቃ በኋላ ደውልሻለሁ በቃ እሺ ቻው እንዴት ነው ፊት ለፊት ስለናታን ለማውራት የደፈርሽው ያቆሻሻ አባቱ ልጅ እኔን ወጋኝ አንቺ ግን አሁንም ለሱ ነው የምታስቢው አባቱ ሞት አይደል ቆይ ጠላትነት ከማን ጋር ነው በፊት ከናታን ጋር ብቻ ይመስለኝ ነበር አሁን ደግሞ ከሆነ ግን ከአባቱም ጭምር ነው ቆይ አባቴና የናታን አባት ያደረጉ ነገር አለ በዚህ ልክ ጠላትነት የኛ ቤተሰብ ላይ የበረታው ለምንድን ነው የኔ ልጅ እንደው ስለህት ምን ትላለህ እኔ ነገር አትስማ ያባቷን ለቅሶ ትስማላለሁ እነ ቤዛ ደግሞ አይሆንም አሁን ባለችበት ሁኔታ ለሱ አደገኛ ነው ይላሉ ምን ትላለህ እህቴ ገኒ እህቴ አባቷን በጣም ነው የምትወደው ለሷ የሷ አባት ከሁሉም አባቶች ይበልጣል የተጎዳ ሰዓት ራሱ ማለት አደጋው የደረሰበት ሰዓት እሷ በጣም ተጎድታ ነበር ለክምና ወደ ውጭም ሲሄድ አብሬው ካሪድኩ ብላ ከናቴ ጋር በጣም ተጣልታ ነበር ባለፈው የሰርጉ ማታ ራሱ ከተመለስን በኋላ በጣም ተናዳ ስለነበረ ፌንት በልታብን ነበር ታዲያ በዚህ ሁኔታ እንዴት ነው አባትሽ ሞቷል ብለናት ምንችል እኔማ ግራ ግብት ቢለኝ እኮ ነው ያለውን ነገር ተወቅና እንግዲህ ነገሮች ባጭሩ ይቀጩ አልበለዛ ከዛሬ ነገ እንነግራታለን ስንል ከሌላ ሰው በሰማ ደግሞ የበለጠ ይዛኔ ትጎዳለች እዚህ ቤት ካለነው ውጭ ማንንም አያውቅም አይደል በቃ አንዴ ሞቷል አይመለስም ጽዮን ወደ ራሷ ተመልሳ ሁሉንም ነገር መጋፈጥ እስከምትችል ድረስ እዚሁኛ ጋር ይቀራል እንዴ ይሄ ምን ማለት ነው አባት አይደል እንዴ ሞተው አባትን ያህል ነገር ሞቶ መደበቅ ምን የሚባል ነገር ነው ሀዘንስ አለ መቀመጥ እንዳሁን ይሄ ባህላችን ነው ገኒ በቃ ከዚህ በኋላ በማንም ህግም ሆነ መመሪያ አልመራ እኔ ማስበው ስለ እህቴ ብቻ እንዴ ልጁ ምን ሆኗል ምንድነው እንደዚህ ባንድ ቀይር ማለት ጉድ እኮ
ወይ ኤፉ ምንድነው? ቆይ ማን ይነገረሽ? ሉሊት መሰለችኝ ለያፌት ደውላለት ነው። ብታይ እንደሰማ የሚያደርገውን ነበር ያሳጣው። እንዳለ ቤቱን በጩኸት አናወጠው። አንዳቸው ጋር ደውለሽ አረጋግጭ ሲለኝ ቢኒያም ወይም ዳግም የሆነ ነገር የሆኑ መስሎኝ ነበር። ቆይ ለምን እነሱ መሰሉሽ? እኔ ወይም ናታን ለምን አልመሰልንሽም? እናንተ ጋርማ ደውለሽ አረጋግጭ ብሎኛል። ናታንም ጋር ቢሆን መደወል ካለብሽ ደውይ ብሎኝ ነበር። ቆይ ይሄ ልጅ ያለበትን ችግር ለምን በግልጽ አይናገርም? ኤፉ እኔ በዚህን ሰዓት የምፈልገው ሰላም ብቻ ነው። በየቀኑ እየተሳቀቅን ከምንኖር ያለበትን ችግር ይንገረንና የመጣውን ነገር መቀበል ይሻላል። እሱም በቅርቡ ማወቃችን አይቀርም። እኔ የምልሽ ቤዝ አንድ ነገር ላስቸግርሽ? እሺ ምንድነው? የምችለው ነገር ከሆነ ምንም ችግር የለውም። በቻልሽው አቅም ሉሊትን አታርቂያት። ልክ እንደ ጓደኛ አቅራቢያት። አሁን ያፌትን ወደ ራሷ ለማቅረብ ስለሆነ ሀሳቧ፣ እነሱ ደግሞ አንድ ላይ ከሆኑ ለእኛ በጣም ከባድ ነው የሚሆንብን። ውይ ኤፉ ይቅርታ፣ እኔ በማስመሰል ህይወት ውስጥ መቀጠል አልፈልግም። አሁን ያለሁበት ሁኔታ ሰላም አለው። ምንም ነገር ማስመሰል አልፈልግም። ግን እኮ ይሄን ነገር የምታደርጊው ለመልካም ነገር ነው። እስኪ አስቢው፣ ቤት ውስጥ ከሁሉም ሰው ጋር ጸብ ናት። አንቺ ግን ጓደኛሽ ልታደርጊያት ትችያለሽ። ግን እኮ አሁን ምንም ነገር ብላት እራሱ አታምነኝም። እንዴት አድርገን ነው የምንቀርባት? አሁን እንደውም አንቺ ታስረሽ እያለ እኮ እሷ ያሳሰረችሽ መስሎሽ ተጣልተሻት ነበር አይደል? አዎ። ከዛ በኋላ ነው እንደውም ከእሷ ጋር ከሰላምታ ውጪ ምንም ነገር እንዳይኖረኝ ቃል የገባሁት። አሁን እሷን ስለጠረጠርሻት ይቅርታ እንድታደርግልሽ ጠይቂያት። እንዴ ለምን? እሷ እኮ ከዚህ የባሰ የከፋ ነገር እንኳን ቢኖር እኮ አሳልፋ ትሰጠኛለች። ያው ማለቴ እሷ ምንም ጥቅም ካገኘች ትሸጠኛለች። እና የኔ ህይወት መጥፋት ለአንቺ በዚህ ልክ ቀላል ነገር ነው ማለት ነው? ኤፉ ይሄ ነገር ሳይፈጠርና ሳይረፍድ ልረዳሽ ባለመቻሌ በጣም ይቅርታ። እንዳንቺ አይነት እህት ላገኝ እንደማልችል ገብቶኛል። ለነገሩ አሁን ምንም ብልሽ አታምኘኝም። አምንሻለሁ። ምክንያቱም ባላምንሽ የማተርፈው ባምንሽ ደግሞ የማጣው ነገር ስለማይኖር። እሺ ግን አሁን ሉሊት አንቺ አይደለሽም የጠቆምሽብኝ ስላት ማን ነው ብትለኝ ማን ልበላት? እሱን ልትነግሪያት እንደማትችይ ንገሪያት። ቤዝ የጠቆምኩብሽ እኔ ነኝ። ተሰብስባችሁ እቅድ ስታወጡ ሰማሁ። ከዛ ብቻዬን መጋፈጥ እንደማልችል ሲገባኝ ለፖሊስ ተናገርኩና ልጁ እንዲያዝ አደረግኩ። አታስመሲ። ምንም የምታውቂው ነገር አልነበረም። እንዴ ቤዝ ምን ሆነሻል? ቆይ እኔ ማወቄን ብታውቂ ኖሮ ልጁ እኔን እንዲገድል ትልኪው ነበር? እኔም እኮ ከእናንተ በደንብ ማስመሰልን ተምሬያለሁ። ይልቅ እሱን ታዩና ሉሊትን በመቅረብ ከያፌት ጋር ያላቸውን እቅድ ታሳውቂኛለሽ ወይስ እንዴት ነው? እሺ በቃ እሷን ለእኔ ትያት። ግን አንቺ እንዴት ነሽ? በትዳርሽ ደስተኛ አይደለሽም አይደል? አታስቢ፣ እኔ በጣም ደህና ነኝ። ደግሞ ምንም ነገር ቢፈጠር ራሴን የምከላከልበት መንገድ አላጣም። በቃ አሁን ስልኩን ልዝጋው። እሺ እህቴ። እሺ ቻው። ቢኒ ትቆያለህ? እኔ ወደ ስራ ላይ ነው። ወደ ስራ? ምን ማለት ነው? አሁን ስለ ስራ የምናወራበት ጊዜ ነው እንዴ? እና ምን የምናደርግበት ሰዓት ነው? ህይወት ይቀጥላል አይደል? ስለዚህ ወደ ስራ መግባት አለብኝ። የኔ እዚህ መቀመጥ ከራሴ ጋር ከመጣላት ውጪ ምንም ትርፍ የለውም። ደግሞ መጨረስ ያለብኝ ፕሮጀክት አለ በዚህ ሳምንት። ወንድሜ ደህና ነህ? ግን ምንድን ነው የሆንከው? ደህና ነኝ፣ እንደውም በጣም ደህና ነኝ። እኔ የምልህ ወጥተን ከተዝናናን ቆየን አይደል? ለምን ከስራ ስወጣ ደውዬልሽ አብረን ፈታ እንልም? ከአንቺ ጋር መሯሯጥ አምሮኛል። እውነትህን ነው የኔ ወንድም። ታውቃለህ ግን ወንድሜ እንደዚህ ስትለኝ እንደተወከኝና እስከ ዛሬ ድረስ ጊዜ እየሰጠኝ እንዳልሆነ ነው የተረዳሁት። አረ ጭራሽ እኔ ባመጣሁት ሀሳብ ተወቃሹ ምን ይሆንኩ? ወይ በእናትህ እንዴ ምን አደረኩ? በኩርኩም ማለት ነበር። እስኪ ወንድን ሞክረኛ። አንተ በኩርኩም ስትለኝ እኔ በንክሻ ብዬ ነው እሺ የማስበው። ይሻላል ብትመጪ ይሻልሻል። ላታመልጭኝ አታሮጭኝ፣ ነግሬሻለሁ። እሱ አባባል ነው። እኔ ጽዮን ላይ ሰራም። እሺ እወድሻለሁ።
ስደውልልሽ ደግሞ ቶሎ ነሽ እንዳታስጠብቂ። እንደማትይዘኝ እርግጠኛ ስትሆን ነው አይደለ? ለማንኛውም እኔም በጣም ነው የምወደው የኔ ወንድም። ደግሞ ከመውጣትህ ከ10 ወይም ከ5 ደቂቃ በፊት ደውልልኝ እሺ? እንዴ ቆይ ለምንድን ነው በጣም ተናዷል ያለችኝ? ከናታን አባት ጋር ይታወቃል እንዴ? ቆይ ለምንድን ነው ነገሮች በዚህ ልክ እየተወሳሰቡ ያሉት? እንዴ ናታን ልትይ ወደ ስራ እየቀለድክ ነው? እንዴት ነው ወደ ስራ የምትሄደው? ቆይ ከማንም ለመሸሽ እየሞከርክ ያለው? እኔ ከማንም እየተደበቅኩ አይደለም። በቃ እህቴ በዚህ ሁኔታ የፊት ለፊት ካየችን ትጨነቃለች። ቤዝ እየለመንኩሽ እባክሽ እህቴ እንዳሰማ አንቺ ጠብቂያት። አውቃለሁ ሸክም ሆነንብሻል፣ ግን ለትንሽ ጊዜ። ይሄ ምን ማለት ነው? ቆይ ጥላችሁ ልትሄዱ ነው?